የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያልተጠበቀ ዜና ሰምተዋል። ይኸውም ከቀናት በፊት በኢራን ላይ የፈጸሙትን ጥቃት ተከትሎ የኢራን የኒውክሌር መሰረተ ልማቶች ሙሉ በሙሉ አውድም ያለው በማለት የተናገሩት ፕሬዝዳንት ዶናልድ ትራምፕ ንግግራቸውን ተከትሎ ታዲያ ዛሬ ሌሊቱን ያልተጠበቀው ዜና ወጥቷል። ይኸውም ከአሜሪካ የስለላ ድርጅቶች ነው። የአሜሪካ የስለላ ድርጅቶች ባደረግነው ሰፊ የመረጃ ማሰባሰብና የስለላ ስራ የኢራን የኒውክሌር ተቋማት እንዳልተጎዱ አረጋግጠናል ብለዋል። በተለይም ደግሞ የኢራን የኒውክሌር ተቋማት የተወሰነ ጥቃት ቢደርስባቸውም ነገር ግን ጥቃቱም ሙሉ በሙሉ እንዳላወደማቸውና በተለይም የኢራንን የኒውክሌር መሰረተ ልማት ግንባታ በአንድ ወር ወይም ቢበዛ ለሁለት ወር ቢያዘገየው እንጂ ፈጽሞ እንዳልተጎዱና ጉዳቱ እንዳላገኛቸው ገልጸዋል። ይህም ትራምፕ አወደምኩት ያሉትን የኒውክሌር ጣቢያ ዳግም እንዲያንሰራራ ከፍተኛ የሆነ እድል የሚሰጠው ነው ተብሏል። ይህንን ተከትሎ እንግዲህ ትራምፕ ዝምታን መርጠዋል። በሌላ በኩል የተባበሩት መንግስታት ድርጅት እስራኤል በኢራን ውስጥ የፈጸመችውን ጥቃት አስመልክቶ በጥፋተኝነት ወስኖባታል። እንዲሁም የጦር ወንጀል ነው ብሎታል የፈጸመችውን ጥቃት። በሌላ በኩል ደግሞ እንዲሁ ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኔቶ ስብሰባ ወደ ሄግ ከተማ በገቡበት ሰዓትም በተለይም አባል ሀገራቱ ፕሬዝዳንቱ እኛንም ይዘው ከፍተኛ ጦርነት ውስጥ ሊያስገባን የሚችል ነገር ውስጥ ከተውናል በማለት